ከዩኒቨርሳችን ውስጥ በጣም አስደናቂና ባይተዋር የሆነው አንዱ ብላክ ሆል ነው። ለመሆኑ ብላክ ሆል ምንድን ነው? እንዴትስ ነው የሚፈጠረው? እና ብትገቡበት ምን ያጋጥማችኋል? ብላክ ሆል የሚፈጠረው አንድ ትልቅ ኮከብ ሲሞት ነው። እሱን ለመረዳት ግን መጀመሪያ ኮከቦች ምን እንደሆኑና እንዴት እንደሚፈጠሩ ማወቅ ይኖርብናል። ኮከቦች የሚፈጠሩት ከሃይድሮጅን ክላውድ እና ስፔስ ደስት በአጠቃላይ ኔቡላ የሚባለው በግራቪቲ አማካኝነት አንድ ቦታ መሰባሰብ ሲጀምር ነው። ከዛ እነዚህ ሃይድሮጅኖች በግራቪቲ ሲሳቡ እና ክብደት በፈጠሩ ቁጥር ግራቪቲ እየጨመረ ክብደቱም እየጨመረ እያለ መጨረሻ ላይ ኃይለኛ የግራቪቲ ፎርስ ስላለ ሃይድሮጅኖቹ በመጋጨት ሂሊየም ይፈጠራሉ። ከሱ ሪያክሽን የሚፈጠረው ኢነርጂ በሂትና በራዲዬሽን አማካኝነት ይለቀቃል። ይህ ፕሮሰስ ፊውዥን ይባላል። 4 ሃይድሮጅን አቶሞች ፊውዝ ሲያደርጉ አንድ ሂሊየም ይፈጠራሉ። ግን ይሄ ፊውዥን ላይ የ4 ሃይድሮጅን ክብደት ከአንድ ሂሊየም ክብደት ይበልጣል እና እንደምናውቀው ሎው ኦፍ ኮንዘርቬሽን ኦፍ ማስ እንደሚለው በሁለቱም ሳይድ በሪያክታንት እና በፕሮዳክት እኩል ማስ ሊኖራቸው ይገባል። ዝም ብሎ ሃይድሮጅን ማስ ሊጠፋ አይችልም። ያ ማስ ወደ ኢነርጂ ተቀይሮ ባይ ፕሮዳክት ሆኗል ማለት ነው። እሱ ነው ብርሃንና ሙቀት አንድ ኮከብ እንዲሰጥ የሚያደርገው። ለምሳሌ ልክ እንደኛ ፀሐያችን ማለት ነው። እዚህ ጋር ትልቅ ጥያቄ ሊኖራችሁ ይችላል። የሃይድሮጅን ዳመናና ደስቱን ለማሰባሰብ ግራቪቲ መጀመሪያውኑ ከየት መጣ ልትሉ ትችላላችሁ። ግን ማንኛውም ክብደት ያለው ነገር ስፔስ ላይ ግራቪቲ ይኖረዋል። ለምሳሌ እኔ ስፔስ ላይ ብሆን ግራቪቲ ይኖረኛል። ይህም የሚሆንበት ምክንያት ስፔስ ልክ እንደማይታይ ብርድ ልብስ ስለሆነ ነው። ይሄ የማይታይ ብርድ ልብስ ስፔስ ታይም ይባላል። ስፔስ ላይ አንድ ክብደት ያለው ነገር ያ ብርድ ልብስ ላይ ዴንት ወይም ከርቭ ይፈጥራል እና ክብደቱ በተለቀ ቁጥር ደግሞ ዴንቱ እየተለቀ ይሄዳል። ዴንቱ በተለቀ ቁጥር ደግሞ ግራቪቲ ይጨምራል ማለት ነው። ለዛም ነው ዓለማችን እና ሌሎች ፕላኔቶች ፀሐያችንን የሚዞሯት። ፀሐይ 333,000 ጊዜ የዓለማችን ክብደት ነው። በዚህም ምክንያት ትልቅ ዴንት ወይም ከርቭ ስፔስ ታይም ላይ ስለሚፈጠር ኃይለኛ ግራቪቲ አለው። ጨረቃችን ደግሞ ከዓለማችን ያነሰ ማስ ነው ያለው። ዓለማችን ሞር ዴንት ስፔስ ላይ ስላለው ሞር ግራቪቲ ከጨረቃችን በላይ ያለው ማለት ነው። ስለዚህ ጨረቃችን እኛን ነው የምትዞረን። ወደ ዋናው ርዕስ ስንመለስ ከኔቡላ አጠገብ አንድ ፎርስ ልክ እንደ ሱፐርኖቫ ፍንዳታ ሲያጋጥም ዳመኖቹን ይሰበስባቸዋል። ሲሰባሰቡ ትንሽ ማስ ይኖራቸዋል። ቅድም እንዳልኩት ደግሞ ማንኛውም ማስ ያለው ነገር ግራቪቲ ይኖረዋል። ስለዚህ ግራቪቲ ሲኖረው ሌላ በአካባቢ ያሉትን ሃይድሮጅኖች እና ስፔስ ደስት ይሰበስባል። ማሱም ይጨምራል። ከዛ ማሱ በጨመረ ቁጥር ደግሞ ግራቪቲ ይጨምራል። እያለ በጣም ትልቅ ማስ ያለው ኮከብ ይሆናል። አሁን ብላክ ሆሎች እንዴት ነው የሚፈጠሩት? ኮከቦች ሲሞቱ እንደሆነ እናውቃለን። ግን ኮከቦች እንዴት ነው የሚሞቱት? ኮከቦች እንደ መኪና ማሰብ ትችላላችሁ። መኪናችሁን በሙሉ ነዳጅ እየነዳችሁ ነው። ግን ከብዙ ኪሎ ሜትር ጉዞ በኋላ ፊውላችሁ ያልቃል። ኮከቦቹን ፊውዥን ለማድረግ የሚጠቀሙበትን ኮርጋ ያለ ዩዘብል ሃይድሮጅን ሲያልቅ ኮከቡ ይሞታል። አንድ መረዳት ያለባችሁ ነገር እና ይሄ በጣም ኢምፖርታንት ፖይንት ነው። ከፊውዥን ሪያክሽን የሚወጣው ኢነርጂ የሚስበውን ኃይለኛ ግራቪቲ ባላንስ ስለሚያደርገው ነው ኮከቡ ያልሞተው። ያ ኢነርጂ ሲያልቅ ግራቪቲ ሙሉ ኮከቡን ኮምፕሬስ ያደርገዋል እና ያ ኮከብ ትልቅ ኮከብ ከነበረ አሁን ደግሞ ትንሽዬ ሆኖ ግን የበለጠ ክብደት ይኖረዋል። ያ ደግሞ በጣም ትልቅ የሆነ ዴንት ስፔስ ላይ ይፈጥራል። እሱን ዴንት ብላክ ሆል እንለዋለን። ብላክ ሆል ጋር ያለው ግራቪቲ በጣም ኃይለኛ ከመሆኑ የተነሳ ብርሃን በጣም ፈጣኑ ነገር ከፍጥረት ውስጥ እንኳን አያመልጥም። የብላክ ሆል ግራቪቲ ይስበዋል። ለዛም ነው ብላክ ሆል ጥቁር የሆነው። የብላክ ሆል ጫፍ ወይም ብርሃን ያለበት ክብ መስመር ኢቨንት ሆራይዘን ተብሎ ይጠራል። ኢቨንት ሆራይዘኑን ካለፋችሁ በኋላ መቼም አትመለሱም። ፊውቸራችሁ አንድና አንድ ነገር ብቻ ነው የሚሆነው። እሱም ሲንጉላሪቲ ይባላል። ሲንጉላሪቲ የብላክ ሆል መጨረሻ ነው። ግራቪቲው ስባችሁ ከኮሩ ጋር ያጣብቃችኋል። ችግሩ እስከዛ ድረስ በህይወት አትኖሩም። ግራቪቲ ኤክስትሪም ከመሆኑ የተነሳ እግራችሁ ላይ ከባድ የመሳብ ስሜት ይሰማቸዋል። ይሄ ስትሬች አድርጓችሁ መጨረሻ ላይ የሚቀረው አቶሞቻችሁ ብቻ ናቸው። ይሄ ፕሮሰስ ስፓጌቲፊኬሽን ይባላል። ብላክ ሆሉ ስትገቡ የፊዚክስ ህጎች አፕላይ አድርጉም። ኢቨንት ሆራይዘኑን በተጠጋችሁ ቁጥር ለእናንተ ሰዓቱ በኖርማል ስፒድ እየሄደ ቢመስላችሁም ዓለም ላይ ሆኖ ለሚያዩ ሰው ግን ደርቃችሁ ቆማችኋል። ብላክ ሆል አጠገብ ለትንሽ ሰዓት ደርሳችሁ ብትመለሱ ዓለም ውስጥ የተወሰነ ዓመታት አልፎ ይጠብቃቸዋል። ይህም የአልበርት አይንስታይን ግኝት ቲዮሪ ኦፍ ሬላቲቪቲ ተብሎ ይጠራል። ከቲዮሪዎቹ አንዱ የሚገልጸው እንዴት ግራቪቲ ስፔስ እና ታይምን ቤንድ ወይም ከርቭ እንደሚያደርገው ነው። ኃይለኛ ግራቪቲ ባለ ቁጥር ሰዓቱ ቀስ ይላል። ይህ ግራቪቴሽናል ታይም ዳይሌሽን ይባላል። 4 አይነት ብላክ ሆሎች አሉ። ሱፐርማሲቭ፣ ስቴለር፣ ኢንተርሚዲየት እና ሚኒቸር። ግን ከነዚህ ውስጥ ኮመን የሆነው ሱፐርማሲቭ እና ስቴለር ናቸው። ስቴለር ብላክ ሆሎች የሚፈጠሩት ቅድም እንዳወራሁት ኮከቦች ሲሞቱ ነው እና ብዙ ጊዜ የፀሐያችን 10 ወይም 20 እጥፍ ክብደት ይኖራቸዋል። እነዚህ ብላክ ሆሎች በዩኒቨርሳችን ውስጥ ብዙ ቦታ ይገኛሉ። እኛ ጋላክሲ ውስጥ ሚልኪ ዌይ ወደ ሚሊዮን የሚጠጉ ስቴለር ብላክ ሆሎች አሉ ተብሎ ይታሰባል። ሱፐርማሲቭ ብላክ ሆል የምንለው ደግሞ
በሁሉም ጋላክሲ መሃል የሚገኝ ትልቅ ብላክ ሆል ነው። አብዛኛውን ጊዜ እነዚህ ብላክ ሆሎች የፀሐያችን 1 ቢሊዮን ጊዜ ክብደት አላቸው። እነዚህ ብላክ ሆሎች ጋላክሲዎችን በአንድ ቦታ በግራቪቲ የሚይዝ ነው። ትንሽ ብላክ ሆሎች በጣም አግሬሲቭ ናቸው። ገና ሳትገቡበት ነው የምትሞቱት። ትልቅ ብላክ ሆሎች ውስጥ ቢያንስ ኢቨንት ሆራይዘን ውስጥ እስከምታልፉ ድረስ ምንም አትሆኑም። ይህም የሆነበት ምክንያት ትንሽ ብላክ ሆል ሲሆን ለግራቪቲ ያለው ዲስታንስ ትንሽ ስለሆነ ግራቪቲ በጣም አግሬሲቭ እና ኃይለኛ ነው። ኢቨንት ሆራይዘኑ ራሱ ብዙ እንቅስቃሴ ያሳያል እና እንደ ሱፐር ማሲቭ ብላክ ሆል ትልቅ ኢቨንት ሆራይዘን የለውም። ብላክ ሆሎች እጅግ አስደናቂ ከሚባሉና ብዙ የማይታወቅ ሚስጥር የያዙ የፍጥረት አካል ናቸው። ብዙ ጥያቄዎች አሉን። ለጊዜው ግን የምናውቀው እነዚህ መልሶች ብቻ ናቸው። ቴክኖሎጂ በተሻሻለ ቁጥርና በጊዜ ሂደት የብላክ ሆል ሚስጥሮችን ወደፊት ለማወቅ በእርግጠኝነት የሰው ልጅ መሞከሩ አይቀርም።